ሀይ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ሀሳብ ከሌሎች ሀሳቦች ከዚህ በፊት ካወራናቸው ትንሽ ለየት ያለ ነው። በተለይ ደግሞ ኮፊ ሀውስ ላይ የምትሰሩ ሰዎች በጣም ይጠቅማቸዋል ብዬ አስባለሁ። ምክንያቱም እኔም በደንብ ስለተጠቀምኩበት ማለት ነው። ብዙ ጊዜ ያው እንድናወራ የፈለግኩት ስለ ሶሻል ሚዲያ ነው። ሶሻል ሚዲያ አጠቃቀም፣ በተለይ ደግሞ ኮፊ ሀውስ ሲኖራችሁ ሶሻል ሚዲያችሁ እንዴት መጠቀም እንዳለባችሁ ተወሰነ ማቀውን ነገር ልንገራችሁ ብዬ ነው። ሁሉም ነገር ልክ ላይሆን ይችላል፣ ግን ያው በራሳችሁ መንገድ እየቃኛችሁት እንድትሰሙኝ ነው። ምንድን ነው ብዙ ጊዜ ኮፊ ሀውሶች የሚሰሩትን ማስታወቂያ ምናምን እመለከታለሁና የአብዛኛዎቹ ሶሻል ሚዲያቸው የሚጀምሩት ያው ብራንዳቸውን ቢውልድ ለማድረግ ሊሆን ይችላል። አንዳንዶች ደግሞ የሆነ ፕሮዳክታቸውን ለመሸጥ ሊሆን ይችላል። ብዙ ጊዜ ግን ክፍተቶችን የማየው ኮፊ ሀውሶች ላይ ልክ ቢዝነሱን እንደጀመሩት ቀጥታ ወደ ማስታወቂያ ወይም ደግሞ የሆነ ፕሮዳክታቸውን ወደ መሸጥ፣ ለምሳሌ የኛ ቡና አሪፍ ነው ቡናችንን ጠጡ ወደ ማለት፣ ወይ ደግሞ የኛ እንትን አሪፍ ነው የኛ ይሄ ነገራችን አሪፍ ነው እያሉ ያላቸውን ነገር በደንብ ፕሮሞት ያደርጋሉ ማለት ነው ገና ከመጀመሪያቸው። ነገር ግን የሶሻል ሚዲያ ስትራቴጂ እንደዛ አይመስለኝም። ሶሻል ሚዲያችን የሚሰራው ወይም ደግሞ ሶሻል ሚዲያ ላይ ሰዎች ከኛ መግዛት የሚጀምሩት ወይም ወደ እኛ ቤት መጠቀም የሚጀምሩት መጀመሪያ እኛን ሲያምኑን ነው ማለት ነው። እናንተም ብትሆኑ ማንም ሰው ቢሆን ከማያምነው ነገር ሄዶ የሆነ ነገር አይገዛም አይደለ? ስለዚህ መጀመሪያ ሰዎቻችሁ ጋር ወይም ደግሞ ከስተመሮቻችሁ ጋር ትረስት ቢውልድ ለማድረግ መሞከር ይኖርባችኋል ማለት ነው። ትረስት ደግሞ ቢውልድ ለማድረግ ሰዎች መቼም ወይም ከስተመሮች እናንተ ጋር መጥተው የሆነ እቃ ሲገዙ ወይም ደግሞ የሆነ ነገር ሲጠቀሙ የእናንተ የምታቀርቡላቸው ሰርቪስ ወይም ፕሮዳክት አሪፍ ነው ብሎ አስበው ነው የመጡት። ወይም ደግሞ ከሌሎች ቤቶች የተሻለ እንዲሆን ይጠብቃሉ ማለት ነው። ስለዚህ ለምሳሌ ስለ ቡና እያወራችሁ ከሆነ ከከስተመሮቻችሁ የተሻለ እውቀት ስለ ቡና ሊኖራችሁ ይገባል። ምክንያቱም ከነሱ ያነሰ እውቀት ካላችሁ ለነሱ ኤክስፕሌን የምታደርጉት ነገር ለነሱ አዲስ ስለማይሆን ብዙም መጥተው እናንተ ጋር ለመጠቀም ብዙ ደስተኛ ላይሆኑ ይችላሉ። ሁለተኛ ነገር ደግሞ የምትሸጡትም ነገር ስለምትሸጡት ነገር በቂ የሆነ እውቀት ከሌላችሁ ወይም ደግሞ በበቂ ሁኔታ ያንን ነገር ማዘጋጀት የማትችሉ ከሆነ ማንም ሰው መጥቶ ከእናንተ ሊገዛ አይችልም ማለት ነው። ስለዚህ የመጀመሪያው ነገር መሆን ያለበት ብዬ ማስበው ብራንዳችሁን ሰዎች ጋር ቢውልድ ማድረግ ነው። ወይም ደግሞ ሰዎች እናንተ እንደምታውቁ ማሰብ አለባችሁ ማለት ነው። እናንተ እንደምታውቁ ካላሰቡ ወይም ደግሞ እናንተ ከነሱ እንደምትሻሉ ካላሰቡ ከእናንተ ምንም ነገር ሊገዛችሁ አይችሉም። ምክንያቱም ሰው ገንዘቡን አውጥቶ የሆነ ነገር የሚገዛው የተሻለ ነገር ለማግኘት ነው አይደለ? ካልሆነማ በራሱ ያንን ነገር ማዘጋጀት ይችላል። ለምሳሌ ቡና ሲያፈላ ጸዴ ቡና ፈልጎ እናንተ ጋር ይመጣል ሰው። እናንተ ስለ ቡና በደንብ ግልጽ አድርጋችሁ ካልነገራችሁት ወይም ካላበራችሁለት እነዚህ ሰዎች አያውቁም የሚል ጀነራል የሆነ አመለካከት ሊኖረው ይችላል ሰው። ስለዚህ ሁልጊዜም የተሻለ እውቀት፣ ሁልጊዜም የተሻለ የመግለጽ አቅም ሊኖራችሁ ይገባል ስለምታቀርቡት ነገር ሁሉ ማለት ነው። ስለዚህ ኮፊ ሀውስ ስታስቡ ወይም ስትጀምሩ መጀመሪያ ማድረግ ያለባችሁ ምን ያክል ስለ ኮፊ ሀውስ ቢዝነስ አውቃለሁ፣ ምን ያክል ስለ ቡና አፈላል አውቃለሁ የሚለውን እነዚህን ዲቴይል ማወቅ ይኖርባችኋል ማለት ነው። ስለ እነዚህ ነገሮች ዲቴይል ካላወቃችሁ ሰዎች ከእናንተ የተሻሉ ይሆናሉ፣ ወይም ደግሞ ከስተመሮቻችሁ ከእናንተ የተሻለ እውቀት ይኖራቸዋል ማለት ነው። ባይ ዲፎልት ደግሞ እኛ የተሰራ ነው እንዴት ነው አንድ ነገር ከኛ የተሻለ ነገር ሆኖ ካላገኘ ነው ገንዘብ አውጥተን ለመግዛት ብዙ አንፈልግም። ይሄንንማ እኔም ራሴ ያላዘጋጀውም እንዴ እንላለን። ማንም ሰው ሲገዛ እንደዛ ይላል። ይሄንንማ ራሴ ቤት ውስጥ እንትናለውም እንዴ ይሄንንማ እንትናለም እንዴ፣ ወይ ደግሞ እዛ ቤት በጣም በቃ በደንብ ነው አውቀው ነው የሚሰሩት ምናምን ሲባል ሰምታችሁ ያውቁታል ቢዝነሱ ምናምን ሲባል ሰምታችሁ ይሆናል ብዬ አስባለሁ። እና ከዛ አንጻር ምንላችሁ ነው ዛሬ ሶሻል ሚዲያችሁ ላይ ፖስት የምታደርጉትን ነገር በጥንቃቄ ማለት በጣም ማታውቁትን ነገር አውሩ እያልኩኝ ሳይሆን እወቁ ነው። በደንብ አንድ ነገር በደንብ አውቃችሁ ጀምሩት፣ በደንብ አውቃችሁ ስሩት ለማለት ነው። ይሄንን ዩቲዩብ አካውንት ለምንድን ነው ሰብስክራይብ ማታረጉት? ለሌሎችም ሰዎች ሼር አድርጉ። በተለይ ኮፊ ሀውስ ላላቸው ቢዝነሱ ላይ መስራት ለሚያስቡ ሰዎች ሼር አድርጉልን። ስላያችሁ አመሰግናለሁ። ቴንክ ዩ ባይ